እኔም አድጌ የቤት ዕቃ ለማሟላትና ቤቴ ለማለት በቃው አይደለ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ከመደሰቴ የተነሳ እህቴን እንዴት አንገብግቤ ከእንቅልፏ እንዳስነሳዋት ብቻ እዩልኝ። ዳይኒንግ ቴብሌ ዛሬ ቤቴ የሚገባበት ቀን ነው። አዲሱ ቤቴ ብዙ የሚጎለው ነገር ቢኖርም ዋነኛው ደግሞ ዳይኒንግ ቴብል እንደሆነ ነግሬያችሁ ነበረ። ቪዲዮ ሰርቼ ዳይኒንግ ቴብል ምረጡልኝ ባልኳችሁ መሰረት አብዛኞቻችሁ ቤተሰቦቼ የመረጣችሁልኝን ዳይኒንግ ቴብል ነው አዲሱ ቤቴ ያስገባሁት። እዩትማ ገና ሳይስተካከል ራሱ እንዴት እንደሚያምር እኔ በጣም ነው የወደድኩት። አንድም ቤት ቆንጆ ቤት የሚያስመስለው ለካ ዳይኒንግ ቴብል ነው። ቤቴ እያየሁት ነበረ መቀየር የጀመረው። ውበቱን እንግዲህ አይታችሁ መመስከር ትችላላችሁ። እኔ መናገር አይጠበቅብኝ። ዳይኒንግ ቴብሌን ለመግዛት የሄድኩት ማርኬት ፈርኒቸር እንደነበር ባለፈው ነገርያችሁ ነበር። ማርኬት ፈርኒቸር እንደምታውቁት በውበትም ሆነ በጥንካሬ እንዲሁም ደግሞ በተመጣጣኝ ዋጋቸው የሚያክላቸው ያለ። እናንተ ማንኛውም የቤትም ሆነ የቢሮ የፈርኒቸር እቃዎች የምትፈልጉ ከሆነ ማርኬት ፈርኒቸርን ተመራጭ አድርጉ። አካውንታቸውን ከታች ሜንሽን አደርግላችኋለሁ። ባይ